ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? መረጃዎቻችን ጀምሯል። ዛሬም ዓለም አቀፋዊ ጥንክሮችን በስፋት እናነሳለን። ስለዚህ በስፋት ምን ተነተናቸውን ጉዳዮች የዕለታዊ ዓለም አቀፋዊ ጥንክሮችን የምናገኝበት ጊዜ ላይ ደርሰናል። ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ፣ ቤተሰብ መሆን፣ ዓለም እንዴት ሰነበተች የሚለውን ዓለምን እንቃኛለን። በመነጽሮቻችን ሀገራዊ ጉዳዮች እንዳስሳለን። ያንዳንዱን ጉዳዮች እንተነትናለን። ስለዚህ ቤተሰብ መሆን እንዳይዘነጋ። ከምንመለከታቸው መካከል ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ሰርጥ ጉዳይ ለማገዝ ጉጉት አልታየባቸውም ያሏቸውን ሀገራት ወቅሰዋል። እንደምናስታውሰው የኢራንና የእስራኤል በአሜሪካ ጣልቃ ገብነት የተካሄደ ያለው አውደ ውጊያን ተከትሎ የሆርሙዝ ወሽመጥን ኢራን መዘጋቷ እንዲሁም ደግሞ ትልልቅ ፈንጂዎችን ማድረጓን ተከትሎ በጣም ብዙ መስተጓጎሎች፣ የነዳጅ እጥረቶች የገጠሙ ይገኛል። ስለሱ ጉዳይ እናንሳ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን በተዘጋው የሆርሙዝ ሰርጥ በኩል የሚያልፈውን ነዳጅ ለማጀብ የጦር መርከቦችን እንዲልኩ ያቀረቡትን ጥያቄ ውድቅ ያደረጉ ምዕራባውያን አጋሮቻቸውን በምስጋና ቢስነት ወቅሰዋል። ትራምፕ ከጋዜጠኞች ጋር ባደረጉት ቆይታ እንደ ዩናይትድ ኪንግደም እና የኔቶ አባል ሀገራት ያሉ ሀገሮች በጦርነቱ ከአሜሪካ ጋር ለመሰለፍ አንገራግረዋልም ሲሉ ነው የተቹት። በተለይ ዩናይትድ ኪንግደም ጦርነቱን በተመለከተ ባሳየችው አቋም እጅግ መገረማቸውን ተናግረዋል። ትራምፕ ከሁለት ሳምንታት በፊት ለምን ተጨማሪ መርከቦችን አትልኩም አልኩ፣ የዩኬ ጠቅላይ ሚኒስትር እውነት ማድረግ አንፈልግም ነበር ያሉት የዩናይትድ ኪንግደም መሪ የሆኑት ኪር ስታርመር ወቅሷል። ምክንያቱም ኪር ስታርመር ምንም ነገር አናደርግም ማድረግም አንፈልግም ብለዋል። አካባቢው ላይ ፈንጂ የሚቀብር መርከብ እንዳላቸው ይነግሩናል፣ ማድረግ ግን አይፈልጉም። ይህ መጥፎ ነው ያሉት ፕሬዝዳንቱ በዩናይትድ ኪንግደም ደስተኛ አይደለውም ሲሉ ተደምጠዋል። ሊሳተፉ እንደሚችሉም አስባለው፣ ነገር ግን በጉጉት መሳተፍ አለባቸው ብለዋል። በአሜሪካና እስራኤል ጦርነት የተከፈተባት ኢራን ከዓለም ነዳጅ 20% ገደማውን የሚተላለፍበትን የሆርሙዝ ሰርጥን ዘግታለች። ሊያልፉ የሞከሩ መርከቦች ላይም ጥቃት ተፈጽሟል። ወሳኙ መተላለፊያ እንዲከፈት የሚደረገው ጥረት ቢያንስ 5 ሀገራት ይቀላቀላሉ ተብሎ እንደሚጠበቅ ትራምፕ ተናግረው ነበር። ጀርመን፣ ስፔን፣ ጣሊያን እንጨምሮ በርካታ የአሜሪካ አጋር ሀገራት አሁን ወደ ሰርጡ የጦር መርከብ የመላክ እቅድ እንደሌላቸው ተናግረዋል። ትራምፕ በዋይት ሃውስ ባደረጉት ንግግር ሀገራት እገዛ ለማድረግ መንገድ ላይ ናቸው ሲሉ ተደምጠዋል። የትኞቹ ሀገራት ድጋፍ እንደሚያደርጉ ባይጠቅሱም በቅርቡ የውጭ ጉዳይ ሚኒስትሯ በኩል እንደሚገለጽ ተናግሯል። የተወሰኑ ሀገራት እገዛ ለማድረግ ጉጉት አላቸው፣ የተወሰኑ ደግሞ የላቸውም ሲሉ ተናግረዋል። አንዳንድ ሀገራት ብዙ ዓመታት ይዘናቸዋል፣ ከመጥፎው የውጭ አካል ጠብቀናቸዋል፣ እናም እኛም ግን እኛን ለማገዝ ጉጉት አልነበራቸውም፣ ምን ያህል ጓግተዋል የሚለው ለኔም ዋጋ አለው ሲሉም ቅሬታቸውን ዶናልድ ትራምፕ ተናግረዋል። ያ ማለት እንግዲህ የዩናይትድ ኪንግደሙ መሪ ምንም አይነት እገዛ አላደርግም ማለቱን ተከትሎ ጉጉት እንኳን ማሳየት አለባቸው የሚል ነው ቅሬታ ከዶናልድ ትራምፕ የቀረበው ማለት ነው። ከዚህ ጋር የተያያዘውን ጉዳይ ስንመለከት ኢራን ውስጥ ከባድ የሮኬት እና የድሮን ጥቃት ተፈጽሞ የአሜሪካ ኤምባሲ መመታቱ ታውቋል። በኢራን ዋና ከተማ ባግዳድ የሚገኘው የአሜሪካ ኤምባሲ ሮኬቶችና 5 ድሮኖች እንደተወነጨፉበት ገልጿል። የኢራን ጦርነት ከተጀመረ ጊዜ አንስቶ የኢራን ጦርነት ከተጀመረ ጀምሮ ኢራቅ ላይ ከተፈጸሙ ጥቃቶች ከባዱ ነው የተባለው ሮኬትና ድሮን የተወነጨፈበት በባግዳድ ከተማ ዙሪያ ካሉ አካባቢዎች እንደሆነ የዜና ወኪሉ ለሮይተርስ ዘግቧል። የዜና ወኪሉ ያነጋገራቸው የዓይን እማኞች ቢያንስ 3 ድሮኖች ወደ ኤምባሲው አቅጣጫ ሲያመሩ መመልከታቸውን ገልጸዋል። ሲራም የተሰኘው የአየር መከላከያ ስርዓት 2ቱን ድሮኖች መጥቶ ሲጥሏቸው 3ኛው የኤምባሲውን ግቢ እንደመታ ገልጸዋል። ቀጥሎም
ከኤምባሲው ግቢ እሳትና ጭስ ሲወጣ ይታይ ነበር ብለዋል። ሌላ የዓይን እማኝ ደግሞ በኢራቅ ዋና ከተማ የፍንዳታ ድምጽ መሰማቱ እንደተናገሩ ተዘግቧል። ሌላኛው የዜና ወኪል አሶሺየትድ ፕሬስ በበኩሉ ኤምባሲው ኢላማ ያደረጉ አራቱም ድሮኖች በአየር መከላከያ ስርዓቱ ተመተው መውደቃቸው ሁለቱ የኢራቅ ባለስልጣናት እንደነገሩ ዘግቧል። ይሁን እንጂ ድሮኖቹ ሲመቱ የነበረው ስብርባሪዎቹ ኤምባሲውን እንደመታው ነው ሊገልጽ የተወደደው ብለው ሲናገሩ ተሰምቷል። በሌላ በኩል ባግዳድ ውስጥ የሚገኘው አልጄሪያ አካባቢ ውስጥ የሚገኘው ከፍተኛ የጥቃት መከላከያ የተደረገለት ፕሬዝዳንታዊ ግቢ ውስጥ ያለን ቤት ኢላማ ያደረገ አየር ጥቃት እንደተፈጸመ የኤፒ ዘገባ ያመላክታል። የመንግስት ህንፃዎችና የውጭ ኤምባሲዎች በሚገኙበት የባግዳዶ ግሪን ዞን አካባቢ በተፈጸመው የድሮን ጥቃት በእሳት የተያያዙ ቅንጡ ሆቴሎች እንደሆኑም ተነግሯል። ጥቃቱን ማን እንደፈጸመው እንደማይታወቅ ዘገባውም አክሏል። ሮይተርስ በበኩሉ በኢራን የሚደገፉ ታጣቂ ቡድኖች ኢራቅ ውስጥ የሚገኙ የአሜሪካ ይዞታዎች ላይ ጥቃት እየፈጸሙ መሆኑንም አያይዘው ገልጸዋል። ከኢራን ጋር ግንኙነት ያለው ሂዝቦላ ከፍተኛ ወታደራዊ አዛዥና ቃል አቀባዩን መግደላቸውን አስታውቋል። ሌላኛው ታጣቂ ቡድን ፖፑላር ሞቢላይዜሽን ፎርስስ ደግሞ ከሶሪያ አቅራቢያ በሚገኘው የኢራቋ አልቃኢም ከተማ በተፈጸመው የአየር ጥቃት 8 ተዋጊዎቿ መገደላቸውን አሰምቷል። እንግዲህ ከባድ ነው። ከሆርሙዝ ወደ ኢራቅ ዞሯል። ኢራን ደግሞ እስራኤል ውስጥ የሚገኙ የጦር መሳሪያ ማምረቻ ደግሞ መትቻለሁ ብላለች። ማለት ግብግቡ፣ አጸፋዊ ምላሹ፣ ሂደቱ፣ አካሄዱ፣ ውሳኔዎቹ በጣም ከባድ ሆነዋል። የኢራን ጦር ባወጣው መግለጫ እንዲህ ሲል ተናግሯል። እስራኤል ውስጥ የሚገኘውን የጦር መሳሪያ ማምረቻና ኤሮስፔስ ኢንዱስትሪ ማዕከላትን በድሮን ጥቃት ደብድቤያለሁ ስትል ተናግራለች። የኢራን ጦር የህዝብ ግንኙነት ጽሕፈት ቤት ባወጣው መግለጫ እስራኤል ውስጥ የሚገኙ ወሳኝና ስትራቴጂካዊ የጦር መሳሪያ ማዕከላት ኢላማ ማድረጉን አስታውቋል። ራፋኤል በተሰኘው ኩባንያ እንዲሁም እስራኤል ኤሮስፔስ ኢንዱስትሪ የተባለውን ተቋምን መምታቷንም ተናግሯል። ራፋኤል የተባለው ኩባንያ እንደ አይረን ዶም እናም ዲፌንስ ስሊንግ ያሉ የአየር መከላከያ ስርዓቶችን የሚሰራ ተቋም ነው። ስፓርክ ሚሳኤሎችና ወታደራዊ የኤሌክትሮኒክ ቴክኖሎጂዎች ኩባንያ ውስጥም ይሰራሉ። እስራኤል ኤሮስፔስ ኢንዱስትሪስ ደግሞ የውጊያ አውሮፕላኖች፣ ድሮኖች፣ ሚሳኤሎችና የመከላከያ ስርዓቶችን ያመርታል። እንደ አሮ ሚሳኤል መከላከያ ወሳኝ ስርዓቶችንም እንደሚያመርት የፋርስ ዜና ወኪል አመላክተዋል። ከባድ ነው። ኔቶ በሆርሙዝ ወሽመጥ ጉዳይም ይሳተፋል ብለው እንደማያስቡ የጀርመን የውጭ ጉዳይ ሚኒስትርም ተናግሯል። ዩኬ ከኢራን ጋር በተያዘም ወደ ሰፊ ጦርነት ተስባ እንደማትገባ ማሳወቋም ታውቋል። የኢራን አብዮታዊ ዘብ 55 ዙር የድሮንና የሚሳኤል ጥቃት መፈጸሟም ተሰምቷል ማለት ነው። እጅግ ከባድ የሆነ ጊዜ ላይ ደርሰናል። እለት ከወቅት ወቅት ከጊዜ ወደ ጊዜ ጥቃቱና አደገኛ ነገሮች እንደቀጠሉ ነው። እስካሁን ያለን መረጃ ይሄን ይመስላል። ላይክ ያደርጋችሁ ስትከታተሉን ሌሎች ዓለም አቀፋዊ ጥንቅሮችን እናስደምጣችሁ።